ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ከምታዩዋቸው አብዛኞቹ አሳይቻችኋለሁ የእነዚህ አፕ ማይኒንግ ኤርድሮፖች ማለት ነው። ዛሬ እስቲ ሲሌንሶ ስትጠይቁኝ ነበረ ኮመንት ላይ እና ስለሱ ትንሽ ላሳያችሁ። መጀመሪያ ይሄንን እዚህ ጋር ምልክት ያረኩላችሁ በቀይ የከበብኩላችሁ ፕሌይ ስቶር ትሄዱና አፑን ታወርዱታላችሁ ወይ ደግሞ የአፑን ሊንክ ልክላችኋለሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? በኢሜል ታስገባላችሁ ወይ ደግሞ ጎግል አካውንታችሁን ታስገባላችሁ። ከዛ ፓስወርድ ታስገባላችሁ። ከዛ በኋላ ኢንቪቴሽን ኮድም ይጠይቃችኋል። ኢንቪቴሽን ኮድም ከታች አስቀምጥላችኋለሁ እሱን ታስገባላችሁ ማለት ነው። ተጨማሪ ነጥብ እንድታገኙ ነው። ከዛ ምንድነው ልክ እሱን ከጨረሳችሁ በኋላ አፕሊኬሽኑ እንደዚህ ይከፍትላችኋል ማለት ነው። እንደዚህ ነው የሚከፍትላችሁ። አክቹአሊ እኔ እየሰራው ስለነበረ ይሄን ይመስላል። ነጥብ አለኝ 11000 ነጥብ አለኝ። ከዛ ስትራይክ ደግሞ በተከታታይ ለ12 ቀን ያለማቋረጥ የሰራው ስለሆነ 12 ስታቋርጡ ግን ከአንድ ነው የሚጀምረው። ስለዚህ ማቋረጥ የለባችሁ ማለት ነው። ከዛ ምንድነው እዚህ ጋር እንደምታዩት ለመጀመር ከፈለጋችሁ ነጥብ እንዲቆጥርላችሁ ከፈለጋችሁ የፕላስ ምልክቷን ትጫኑና ከዛ ቬኑ ቼክ ኢን መጠቀም ትችላላችሁ። ስትሬት ሜዠርመንት መጠቀም ትችላላችሁ። ከሁለቱም አንዱ መጠቀም ትችላላችሁ እንዲቆጥርላችሁ ማለት ነው። ግን ቬኑ ቼክ ኢን እንድትጠቀሙ አሪፍ ነው ብዬ አስባለሁ። ስለዚህ እሱን ተጠቀሙ ማለት ነው። ቬኑ ቼክ ኢን ስትሉት ከዛ እንደዚህ ይመጣላችኋል። ስታርት አክቲቭ ሞድ ማለት ነው። ከዛ ስታርት አክቲቭ ሞድ ካላችሁ በኋላ ወክ ማድረግ ነው። አሁን ስታርት የማልለው ምክንያት ሪከርድ እያደረኩ ስለሆነ እሱም በማይክ ስለሆነ የሚሰራው አንደኛውን ለማስቀጠል አንደኛውን ማጥፋት ስላለብኝ አይመቸኝም። ስለዚህ ስታርት አክቲቭ ብላችሁ ወክ ማድረግ ነው ማለት ነው። ከዛ ምልክት ማድረግላችኋል እዚህ በቀይ ያከበብኩልህ ስትገቡ እንደዚህ ፕሮፋይላችሁ ያመጣላችኋል ማለት ነው። ፕሮፋይላችሁ ስታዩት እንደዚህ ቪው ኦል ስትሉት እዚህ ጋር ስታቲስቲክስ ነው ምን አሳክቷችኋል የሚለውን ያሳያችኋል ማለት ነው። እያንዳንዱ አቺቭመንትም ያሳያችኋል ማለት ነው። ስለዚህ ይህንን ማየት ትችላላችሁ ማለት ነው። ሌላ ደግሞ እዚህ ጋር ሚስተሪ ኪዩብ የሚለውን ክሌም ሱን ነው ጋና ክሌም የምናደርገው ነው ይመጣል። እሱም ከዛ እዚህ ጋር ነው አሁን የሰራችሁት እዚህ ጋር ምን ይላል ዲስትሪቢዩት ይደረጋል በኋላ። አሁን ለምሳሌ እነዚህ 11000 አሁን ለምሳሌ እኔ 11000 ያለኝ አይደል እነዚህ እንደ ቲኬት አድርጋችሁ ወሰዱትና ከዛ በኋላ በእነዚህ ቲኬት መሰረት አድርገው ነው በኋላ ኤስኤልሲ የሚባል ቶኮን የሚሰጧችሁ። ኤስኤልሲ ቶኮን ደግሞ ኦልሬዲ ሊስትድ ሆነዋል። ሊስት ስለተደረገ ኤስኤልሲ የተሰጣችሁን ከፈለጋችሁ ስቴክ ማድረግ ትችላላችሁ ተጨማሪ ለመሰብሰብ። ከፈለጋችሁ ደግሞ ወደ ኤክስቼንጅ ልካችሁ መሸጥ ትችላላችሁ ማለት ነው። ስለዚህ ይሄ ደግሞ በወሩ መጨረሻ ነው ሁልጊዜ እንትን የሚደረገው። አሁን ይሄ 4 ቀን ይቀረዋል። እኔ አሁን ከ4 ቀን በኋላ ነበረ ልነግራችሁ አስቤ የነበረው ለዛኛው ወር ግን ያው እየጠየቃችሁኝ ስለነበረ ኦልሬዲ ላሳያችሁ ብዬ ነው። ተዘጋጅታችሁ ትጠብቃላችሁ። አሁንም መጀመር ትችላላችሁ ለ4 ቀን ማለት ነው። ምክንያቱም 4 days remaining until next ትራፍል ይላል። ስለዚህ ይህን ይመስላል ማለት ነው። ዋና እንትናቸው ኔትወርካቸው በፒክ ነው። ፒክ ማለት ያው ትልቅ ፕሮጀክት መሆኑን ታውቃላችሁ። እንግዲህ ስለ ፒክ ከፈለጋችሁ ሰርች ማድረግ ትችላላችሁ ማለት ነው። ከዛ እዚህ ጋር ሼር ዩር ሊንክ ኢንቫይት ፍሬንድ ለማድረግ ከፈለጋችሁ ሼር ማድረግ ትችላላችሁ። አቺቭመንት ማየት ትችላላችሁ። ይህን ይመስላል ማለት ነው። ከዛ እዚህ ጋር ከላይ በቀኝ በኩል የዋሌት ምልክት አለች። እሷን ስትነኩት ደግሞ እዚህ ጋር የሚቀመጠው እኔ አሁን የለኝም ግን እዚህ ጋር ኤስኤልሲ ቶከኑ ሲሰጣችሁ እዚህ ጋር ነው አቬላብል ይሆናል። ኢንቨስተር ስቴክድ ምናምን እያለ እዚህ ጋር ያስቀምጥላችኋል። ከፈለጋችሁ መላክ ከፈለጋችሁ እዚህ ጋር ሴንድ የምትላለች ሴንድ ስትነኳት ያው ወደ ፈለጋችሁ አሁን ለምሳሌ ቢትማርት፣ ኤምኤክስ፣ ቢትጌት እና እነዚህ የመሳሰሉ ኤክስቼንጆች ላይ ሊስት ስለተደረገ ወደዚያ ልካችሁ መሸጥ ትችላላችሁ ማለት ኢን አፕ ኮይንስ ማለት ያው የሰበሰብነው ነው። እዚህ ጋር ምን እንዳገኛችሁ እንዴት እንዳገኛችሁ እዚህ ጋር ዝርዝር ያስቀምጥላችኋል። ስለዚህ ይህንን ይመስላል ማለት ነው። ከዛ በዚህ ጋር ያከበብኩላችሁ እዚች ጋር ስትነኩት ደግሞ ምን ታገኛላችሁ? እዚህ ጋር ሌላ ሰዎች ምን እያደረጉ እንደሆነ አሁን ለምሳሌ ሳምዋን ኢን ማኒላ ሜዠር እያደረገ ነው ምናምን ይላችኋል። ከዛ ስንት ቼክ ኢን ተደርጓል፣ ስንት ሄክሳጎን እንትን ተደርጓል ምናምን ይሄ ሌላ ሰዎችን ስንት ሰዓት እንትን አድርጓል ምናምን የሚል ስታቲስቲክስ የሚያሳያችሁ ነው። ወረድ ስትሉ ኢንቫይት ፍሬንድ የሚላለ ኢንቫይት ማድረግ ትችላላችሁ። ኢንቫይት ፍሬንድ ስታርጉ 20%
ልታገኙ ትችላላችሁ ይላችኋል። ከዛ ዲስኮርድ እና ኤክስ ወይ ደግሞ ትዊተር ማገናኘት አለባችሁ ይላችኋል። ከዛ እዚህ ጋር ደግሞ ሊግ ነው፣ ያው ሊጋችሁ የምታዩበት ነው እናንተ። እዚህ ጋር ደግሞ ከኔትወርክ ውጭ እዚህ ጋር ሾፕ የምትለዋ ከፍታችሁ ደግሞ መግዛት ትችላላችሁ። ያው የሆነ ጊዜ ይጠቅማችኋል በሚል ማለት ነው። ያው እኔ አንድ ዝም ብዬ ለሙከራ ብዬ አንድ ገዝቻለሁ፣ ግን ብዙ ሪከመንድ አላረጋችሁም እኔ። ስለዚህ ይህንን ይመስላሉ። ሌላ እዚህ ጋር ጽሁፎቹን ማንበብ ትችላላችሁ። ያው በምን አሁን ተጨማሪ ነጥብ የምታገኙበት ምናምን። አሁን ለምሳሌ እዚህ ጋር ሲሌንስ ኤርድሮፕ ሃው ቱ ማክሲማይዝ ዩር ሼር ኤንድ ክላይም ዘ ራንክስ የሚል አለ፣ ቢግነርስ ጋይድ የሚል አለ። ምክንያቱም እዚህ ጋር ኒውስ የሚለው እዚህ ጋር በጣም ብዙ ናቸው እና ስለ ፕሮጀክቱ በተመለከተ ስለሆነ በጣም ብዙ እያነበባችሁ ምን ማድረግ ትችላላችሁ፣ ያው ስለ ፕሮጀክቱ በደንብ መረዳት ትችላላችሁ ማለት ነው።